ሃይ ቦቸራ ባላል ያቶ በላቸው የተከራይ አቶ በላቸው ማለት አከራችን ብቻ ሳይሆን ብዙ ለታዋልና አባት ናቸው የተከራየናቸው ልጆች ሁሉ ምን ሰራው በሳቸው ድርጅት ነው ጋሽ በለ በጣም የሚወዳስ ልጅ አለቻቸው አክሊል ግቢ ውስጥ እንኳን የሚያናግራት ባጠገባ የሚያልፍ ሰው የለም አሁን ጦርነቱ ተጀመረው በሷ ላይ ነው አሜሪካ ያለችው እናቷ ካልመጣሽ ጋሽ በለ አትጅ እኛ ደግሞ የጋሽ በለ ደጋፊ በዚህ ማል ግቢው ቃውጢ በኋላ ከጋሽ በለና ከባለቤታቸው አንድ ተልኮስ አክሊል አሜሪካ ስቴት ከጎናቸው የሚሆን ልጅ ፈልጎ ማግኘት ወጥቼ ገብቼ ልጅ ማፈላለግ የሚለው ቃል እንደ ግርሳት ይለበልበኛል ምክንያቱም የተልኮ መሪ እኔ ስለሆነ ጋሽ በለና እኔ ያደርግልኝ ውለታ በጣም ስለይበሳ በነገራችን ጋሽ በለና ባለቤታቸው ልጅ የሚፈልጉት ድጋሚ ወለ ስለማይችሉ ለአክሊል እህትና ወንድም እንደሚሆን ጭምር ነው ልጅ ወይ ልጅ አንድ ቀን ምን ነው መሰላችሁ እረ ያላየውት የለም በነገራችን ችግሩን እኔ ላይ ቢጠና እዚህ ግቢ የሚኖሩት አቤነዘር ግዛቸው ተክላ የሲው መከራ ተካፋይ ናቸው በጥቂቱ ላስተዋውቃችሁ ግዛቸው እየዞረ ስለ ኤችአይቪ ኤድስና መሰል ነገር ስለሚያስተምር ጸረ ኤድስ ባሉት ትጋቱን ብታዩ ብቻውን ኤችአይቪ ኤድስን በጦር የሚረታ ነው የሚመስለው አቤነዘር ደግሞ ሊያገኙት የሚመጡት ፍቅረኛው ጓደኞች ሴት አመላላሽ የሚል ስም አሰጥተውታል ብዙ ጊዜ ሊያገኙት እሱ ጋር ይመጣል እያስገባ በሩን ቢቆልፍ ጋሽ በለ ብቻ ናቸው ይባሉት ጨዋ ይመስለኛል ሌላኛው ተክላብ ነው ተክላብ ምን አይነት ሰው ነው አይገርም ምንም አይነት ሰው አይደል ምንም ፍቅረኛ ግን አለችው የረሳውት አዊ ማኛና የሥራ ባልደረቦቼ መካኒኮቹ እነሱማ ምን አለባቸው ጭቅጭቅ የለ ልጅ የለ ምን የለ የጋሽ በለ መምጫ ደረሰ እየሰማሁሽ ነው ቀጥይ እየተቆራረጠ እንደኔና እንዳንቺ በይዋ አዎ ያው መቆራረጥ በይው ማንን ለምን ታዲያ እኔ ምን አገባኝ እንዴ መጀመሪያ አትሄጂ ተባልሽ ካልሄድኩ ሞቼ እገኛለሁ ብለሽ በዛው ሄድሽ ጥንቅር ብለሽ ቀረሽ አሁን ደግሞ ያ ሳያንሰኝ ጭራሽ አንድ አይኔ ማረፊያ ልጅ ልኬ እኔ ባዶ ቤት ሸረሪት ያድራብኝ ማን ምን አገባሽ ስለነሱ ምን ጥልቅ አደረግሽ የነሱን ጉዳይ ለኔ ተይልኝ ካፈርም ላንሳቸው ከባህር ላውጣቸው የነሱ ጉዳይ የኔ ጉዳይ ነው ቆይ እኔ የምለው አንቺ የኔ የበላቸው ሚስት እንጂ የአሜሪካ መንግስት ንብረት አይደለሽ ከናፈቅሽ ለምን አትመጭም ለነገሩ ምን ይሄ መናፈቂያ ሴል ነው ሴል የሚባለው የለሻሉ ቢኖርሽ ኖሮ ይሄን ያህል ጊዜም ተቀምጠሽ አትቆይም ነበር ማ እኔን ጭራሽ እንደምን ነው አንቺ ልብሽን አንቷልሽው እኮን የበላቸውን እኛው ሁሉ ርስቴን ሀገሬን እድሬን እቁቤን ማበሬን ጥየመመጣው አካካካካ አሜሪካ እንዲ ልብ ያሳበጣል እንዴ አንቺ አበጠ እንጂ ይሄ ማን ነው የሚሉት ኳስ አከለ ወይኔ ወንድ አለማወቅ በይ ባክሽ ነይ ጭራሽ ልጅሽን አናግሪ ነይ አንቺ ነይ እንቻ አክሊል ያው እንዳታለቅሽ ነገርኩሽ
ሁላችሁም ዝም አላችሁ። እውነቴን ነው የሚረዘ እኔ በጣም እየጨነቀ ለምን እንደሆነ ነገር ለማድረግ ማመክሩት ምን ታስባለህ አቢነዘ? ወለዱ እኮ ነው የሚል እኔ በውልም ማስበው ነው ያላባት ያሳደገችኝ እናቴ ወግ ማረግ የማይተፈልግ ስለዚህ ቢያንስ የሆነ ነገር ሊኖረኝ ይገባል። በትክክል ቢያንስ እኮ የቤት ክራይ ማይጠይቁን ሰው ናቸው። ዝም በል አንተ እዚህ ሰው ለሸክምህን ከምትጥል እዛ ከሚያስወርዱ ሴቶች አንድ ልጅ አታመጣለን እና ይሄንን እንደቀላል ነው የምታውቀው? ዝም በል አልኩህ እኮ ግዛቸው። ወደድንም ጠላንም ሰውየው የሚፈልጉትን ነገር ማድረግ አለብን። ተክላ የሆነ ነገር ፍጠሩ። አቤነዘር ነፃነቴን አጣውኮ ነፃነቱን ሁላችንም ተነጥቀናል። ይልቅታክስ ካራይል ጋር አዲስ ነገር የለም። ታውቃላችሁ ለልጅ ያለኝን ነገር ካንድም ሁለቴ እንውለድ ብያት ተጣልተን ካቶ በላቸው በላይ ለልጅ ፍቅር ያለኝ እኔ እንደሆንኩ ታውቃላችሁ። ግን ልጅ ፍለጋውን ትተህ ለምን ለመውለዳት ነው? አዎ ግዛቸው እስቲ ዝም በል። ዝም ማለት አትችልም። ምን አልክ? እየቀለዳችሁ ነው? ልጅ ሲያለ ሴት ይወለዳል እንዴ? ሴት እስከየት የምትገኝ ቃናት እንዴ? ምንድነው የምታወሩት? እሺ አሁን ምን ይሻላል? ግዛቸው ወተራ እኔ ማን ነው ወተራ ምን ተባብለን ነበር? አረ ያፈላልኩ በቃ አንተ በልተህ ጠጥተህ መተኛት ሆነ ስራ። አረ ያፈላልኩ ነው። የት ነው የምታፈላልገው? ያው እዚህ ኤሪያው አካባቢ ወይራ ላይ የተሰቀለ ሰው ይገኛል። አረ እንደዛ አላልኩም ጋሽ በል አልክ እንጂ ያለፋበት ልጅ አይሆንም። እውነቴን ነው። ዞር በልና ያው አፈፍ አድርገህ ይዘና። እሺ ደ ምን ነካ? ያው እየፈለክ እንደ ፈልጋ እንደ ትቀልዳለህ እንዴ? እሺ ቤቱ አያምርም አይደለ? አቤታዊ ማኛ መጣው አልኩ አይደል እንዴ? መጣው ኤው ደረስኩ። መጣው በቃ ደረስኩ እንዴ። እሺ ከዚህ በለጠ እንዴ ልሩጥ እንዴ? የትላንት ልጅ ራሱ ይቅርታ መጣው። ያልሆነ ጥያቄ ሰጥቻችሁ ችግር ላይ ጣልኳችሁ አይደል? አይ ጋሽ በላይ ምንም አይደል። የለም ምንም አይደለም አትበለኝ። አርክሚያችኋለሁ። ናስቲ ገባና ለሸኝ። አረ ብዙ ማርቀም እዚሁ እኮ ነኝ ጋሽ በላይ። እንዴ ምን ነካ? አንተ እኮ አስተማሪ ነህ። ይደክማል። ና ግባ። አረ 2 ደቂቃ የማይፈጅብኝ በእግሬ ሄዳለሁ ጋሽ በላይ። ተመለስልኛለህ እንዴ? ለኔ ግባ እኮ ነው አልኩህ። ግባ። ለምን አይረዱኝም? በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ። እኔ በኔ ይሄ ልጅ ገጠንቶበታል። ማታ መሳረግ እንዳደረኩ ታውቂያለሽ? እንዴት ታደርጋለሽ? ባለፈው የሰጠሽኝን የግጥም መጽሐፍ እያነበብኩ። እውነት? እስኪ በልልኝ። ለስቂብኝ እንዴ? ለምን ስቅብሃለሁ? እርግጠኛ ነሽ? እውነት?
ቀይናት ጽጌሬዳ መሳይ እኔ እናቷም ብሆን ለሰው ማላሳይ ደብቄያት ኖራለሁ የሰጠኝ ሲሳይ የኔማ አቤና ኩሩ ጠንበለል ጌታ ነው ጌታ ሲቀመጥ የሚያምር ሲቆም የሚረታ ወርቅ ነው ጥለቱ የለበሰው ኩታ ምሽት ሲንጎራደር ከጨረቃ ጋራ ያገኘውት ለታ ይህን ጥርሳት በዩ በረዶ ቅመሻል ይህን ጣታት በዩ አለንጋ ቋጥረሻል ሳይ ሹዬ ሳል ጠግብሽ ይመሻል በቃ ቹናት እሺ አይናን ገለጥ አርገ ስታደርገው ከደን መለክሴ ከገዳም ጎሽ ይወጣል ከደን እና በለጥሽ ማለት ነው ወደ አደራ ብዙ እንደጨቀጨኩ መልእክት ደርሶኛል የመልእክት አምላክ የኮንዶሚኒየሙን ነገር አደራ የኮንዶሚኒየሙን ነገር አደራ ኮንዶሚኒየሙን ኮንደም አለ ኮንዶሚኒየሙ አለ አረ ነፍሴ ኮንደም ነው ያልኩ ምን ኮንደም አለ ወይ አንተ ጸሎት ታዛባለህ እንዴ ምን አይነት ሰው ነው በእናትህ አረ በእናትህ ካለስተኝ ምን ልስ ኮንደም አልኩ እኮ ኮንደም አዎ ኮንደም የለም እና የለም አትልም እንዴ የለም አልኩ እኮ ምርቃና ይኸውልህ እዛኛው ሱቅ ጠይቅ እዛ ጋር ከሌለ ደግሞ ታችኛው ጠይቅ ያለሱ እንዳታረግ ይጀለሴ ዘመኑ ተበላሽቷል ኮንደም ይላል እንዴ በእናትህ በጣም ምን ነበር የጠየቀኝ ተቆራለ አለ ምን አለሽ ቋጣው እኮ በእናትህ ተቸገረ በእሺ ቴንክ ዩ ይቅርታ ምን ነበር የምሰጥህ እንትን ስጠኝ እንትን የሚባል ነገር የለም ደንበኛዬ ምን ልስጥህ በቃ እንደውም ቶ ብሩ መልስልኝ ይመለስልሃል ያለ እንዴ ድፍን 50 ብር እኮ ነው የሰጠው አንተ ሰውዬ መጀመሪያም አጠራጥረኛል እንዳላሳሰረ ሰጠውስቶ አይቷል 50 ብር ነው የሰጠው አዶ እርግጠኛ ነህ አውስጂ ነው ኮንዶም ስጠኝ አንተ ነህ ጻፍከው ካለስተኝ ምን አለስተ 3 ፍሬ ስጠኝ እንዴ ፍሬንድ አፍረሽ ነው እንዴ ምን አዲስ ነገር አለ ግዛቸው ምንድነው የምትሰራው ምንድነው የምታረገው ምን አረግ ቆይ ምንድነው አምጣው ምን ያረግልሃል ምንድነው የምታረገው እኔ አላሳዝንም ግዝሽ እኔ አላሳዝንም ተው ግን ተው ምንድነው አይ የሆነ ሰው እኮ ክላስ መጥቶ ሰው ምን አይ የሆነ ቺክ አዎ ቺክ መጥቶ ቺክ ክላስ አረ በእናትህ ግዝሽ የሆነ ድንገት ቀልድ ጀመርክ ልበል እንዴ ቀለድክ በጣም እውነት አቤና ቀለድክ እንዴ ስለ ቤተሰቦቼ ያወቅ ብቻውን ያሳደገችኝን እናቴን ድንገት ዱብዳ ላይ ያልጣልባት በዛ ላይ መታመማን ነግሬህ ያለው አይደል ከበሽታው አገግማ ቢሆን እንኳን ጥሩ ህይወት እየኖርሽ ቢሆን እንኳን እሺ አያምርብህም አቤና እውነት አያምርብህም በጣም ቀለድክ ይወላ አቤና መጀመሪያ ተረዳኝ ጠይቀኝ እናቴ እንደታመመች ስነግር ለሁለተኛ ጊዜ ነው ቢያንስ እንኳን እሷን ጠይቃት እሺ በቃ ይኸውልሽ ክፈት ብያለሁ ቦቸራ አልከፍትም አልኩ አልከፍትም እኔ ልጅ ፍለጋ አንከራተታለሁ አንተ እኮ እንደ ፍለጋ ትቅበዘበዛለህ ክፈትና እናውራ አልኩ እኮ ቦቸራ አልከፍትም አልኩ አልከፍትም አይሰማም እንዴ
እሺ የት ሄደች? ቤት በኩል አስመለጥካት? ሲነግሩ አሰማም ልበል? የለችም። እሺ የት ሄደች? የለችም። ቤቱን ጠራርጋ ወጥታለች። ምን ስራ የለም እንዴ? ግራ ገብቶናል። መኪና መበላሸት አቁመው እንደሆነ አላውቅም። ሰውየው ደንበኛ እያጣ ነው። እኛም ዝም ብለን ቁጭ ብለን ነው የምንውለው። የምን ወረቀት ነው እሱ? አይ ዝም ብሎ ወረቀት ነው። ግዝሽ ታስታውሳለህ? ከተጠፋፋን ረዥም ጊዜ ሆኖናል። ለዛሬ ቀጠርኩ የሆነ ነገር ላወራህ ነበር። ባለፈው የደስታ ምሽታችንን ካሳለፍን በኋላ እኮ የሰጠኝ መድኃኒት ምን እንደነካው ሳላቅ ወር አበባዬ ቀረ እና ግዝሽ የ3 ወር ጽንስ ቋጥሬልሃለሁ። አይደረግም። ምንድን ነው? ምን እንደሚሻለን ላማክር ብዬ ነበር ያገኘው። አደራ ደውልልኝ። ያንተ ስልክ ቁጥር ጠፍቶብኛል። እሰይ እንኳን ጠፋ። ምንድን ነው ግዝሽ? እንዴ አንተ ሰው አልጋ ላይ ወድቆ በተገኘ ወረቀት ምንድን ነው እንደሚያስገበግብ? አፈቅርሃለሁ ግዝሽ። አመላችሁ ደህና ነው ጋሽ በሌ? ምን አባክ አገባህ? ሰላም ብሆን ሰላም ባልሆን ምን አገባህ? ትላንትና ሰው ነህ ብዬ ልጄ ነህ ብዬ መኪና ቁሜ ና ልሸኝ ብልህ እንደ ሰይጣን እንደው እብስ አላልክም እንዴ? ንቀት ነው። ሰው እኮ ክፍል ጅብ የበላው ነበር የማስመስልህ። ና ና ና ና የት ትሄዳለህ? ና ወደዚህ ና ሾካካ። እሺ ተክላብም ተኝቷል። ልጥራው? ምን አገባህ? ማን ነበር ጥራልኛለህ? አሁን ተክላብ ጥራ ብዬ ካፌ ወጣኝ። ተክል የሚል ወጣኝ። ታዲያስ ይህን ልንጋጣ ገልጡ በላውን ሁለቱንም እነዚህ ዳውላው ጥራልኝ። አንተም ራስህ ተመልሰህ ነው። አቤነዘር አቤነዘር፣ ጋሽ በላቸው ስብሰባ የጠሩ ነው። አሞኛል ቦቸራ ፍቃድ በላቸው። ፈንዱ በላቸው? እብዱ በላቸው? ማን እብዱ በላቸው? እኔ? አረ እንደዛ አላልኩም። እየሰማሁ እኔ ነኝ እብዱ በላቸው? ነኝ ወይ? አላልኩም። እኔ ጥራው ጥራው። አካካካካካካ ምን ነው ልብህን አንተ አልከው አንተ? አሃ እቺ ሾርኒ የምትነጋገሯት ነቻ። እኔ በሌለው ጊዜ እብዱ በላቸው ትባባላለህ ማለት ነው። አዎ አራዳን ያደግነው እኛም እባክህ ችንችን አናጣትም። ሂድ ውጣና ደጃችሁ ቢጠይቅ ስለኛ። እንኳን ሲሸጡን ሲያስማሙ እናውቃለን እናቴ። እሺ ምን ላይ ደረሳችሁ? የተባባልነው ጉዳይ እንዲሁ ዝም ብዬ ሳያችሁ እውነቴን ነው ቀበሮ እንደገባበት የበጋ ተተራመሳችሁ። ወልዶ መሳም ዘርቶ መቃም ያለ ነው እንዴ? እኔ እኮ እናንተ ስጠብቅ እንደው አምሮቴንም ሳልወጣ አረጀሁ። እሺ አቤነዘር ምን አደረክ? እሬ ግራ ግብት ብሎኛል። ለምን? ልጅ ፍለጋ አቅማችን ያህል እያደረግን ነው። ጎሽ ከዛ ባሻገር ግን ውለድ እንኳን ብለን የሚሆን ነገር አይደለም። እንዴት የሚሆን አይደለም? ጋሽ በሌ በወግ በማድረግ ያልሆነ ነገር እንዴት ይሆን? ወግ ማድረግ ይላል እንዴ? ምንድነው ወግ ማድረጉ? መደገስ? እስቲ እናንተ አድርጉት፣ እኔ ይቸግረኝ መደገስ። የሰርግ ጉዳይ ይሄን ያህል ትልቅ ሆኖ ነው? የእሱ ዳው ገብስ ነው። ምን ችግር አለ? የኔ አይደለም። ምኑ? እኔ ሴት አጥቻለሁ። ቆይ ሲጀመር አንተ ራስህ ወንድ ነህ እንዴ? የምሬን ነው። ቢገኝና ሰርጉ ቢደገስ ደግሞ የራሴ የሆነ መተዳደሪያ የለኝም። እኔ ልጁን መፈለጉ ይሻለኛል። ጎሽ እሱም አንድ ነገር እኮ ነው። ካገኘ ከቻልክ እሰየው ነው። ግን አንተ እንደው አሁን ልጁን ታመጣለህ? አንተ ልሙትልህ፣ እውነቴን እኮ ነው። አሁን አንተ ልጅ ታመጣለህ? እኔ እውነቴን ነው። የዚህን ቤት አድራሻ አውቀህ ራስህ መምጣትም እንደው እንደ ትልቅ ድል እኮ ነው የምቆጥረው።
እሺ ተክላ ምን እያደረክ ነው? እኔ በዚህ ምክንያት ከፍቅረኛዬ ጋር ተጣልቻለሁ። ሳይከካ ተወካሉ ደግሞ ያንተ ለምን? እሷ ማግባትም መውለድም አትፈልግም። ኧረ አትፈልግም? ጊዜ ትፈልጋለች። ጊዜ መድኃኒዓለም እኮ ሰጠ። እስከ 40 እስከ 50 ውለዱ አለ። ጨረሰ። ጌታ የፈቀደው ጊዜ የሰጠው እንደዚህ ነው። ያንተ ሚስት እንግዲህ ሙክት ነች ማለት ነው። ትበላለች፣ ትተኛለች። ትበላለች ደግሞ ይከብዳል፣ ይቀላል። ትውጣለች፣ ትተኛለች። ኧረ ጋሽ በሌ ይከፋኛል እንደዚህ። እውነቴን ነው የምልህ። ለምን እንደው ሞቁ አይከፋህም? ቀዝቅዞ አይደለም። ያሳዝናል። እችን ሴት ነች አትበላት። ባታገባት ይመረጣል። ተሷ ልጅ አይደለም የምታገኘው፣ እንቅልፍ ነው። እንደው ሀሳብ ታላትና የምትሆን ተመሰለችህ፣ ግን ወይ ጥለፋት። ያሳስራል እኮ ምኑ መጥለፉ ነው። እኔ ታዲያ በአካል አልኩኝ እንዴ? በአእምሮ፣ በሀሳብ፣ በእውቀት መጥለፍ ነው ያልኩት። ማንን ተማን ጋር ለማያያዝ ነው አንተ? ይሄ እንኳን እናቴ ሞታ እንዲሁ አልቅስ አልቅስ ይለኛል አለ። እንኳን እንዲህ ተናግሬ እናቴ ተወኝ በል። ጦሰኛ አንተ ጦሰኛ ነህ እንዴ? ጋሽ በሌ ካልሆነ ለምን በእርሶ በኩል? በእኔ በኩል ምን? አይ በእርሶ በኩል ለምን አልሆነም? በዚህ ና እዚህ ምን ታደርጋለህ? እዛው እዚህ ሆንክ፣ እዛው ምን ደውጣለህ? እኔ ደግሞ በእኔ በኩል ውለዱ ልትል መስሎኝ ውክልናውን በሰጠህ ባሳየኸው። ያው በየ6 ወር መንታ መንታውን እጎዘጉዘው ነበር እንደ ሳር። እንዳንተ መሰልኩ እንዴ የሞትክ? ሄዱ ተነሱ ባካችሁ። እንደው ደስ አትሉኝም? ሳያችሁም ደስ አትሉም? ምናችሁም ደስ አይልም። ሂዱ። እሳት አመድ ወለዳሉ። የብላይ ለወለዳቸው ና ያው ለእያንዳንዱ የቁሙ ቀን እንደደረሰ አስገንዝባቸው። እንዳትረሳ። አይዞህ ብቻ እኔ አንተን ብቆጣ ነው ተዋዲ አይደለም። ምንድን ነው ይሄ? እምነት ማሰሪያ፣ አንገት ማነቂያ ነው ወይስ ፍቅርን ማስታወሻ? ከምንም በላይ ግን አንገት ማነቂያ ነው የሚመስል። አልገባኝም። ምን ለማለት ፈልገህ ነው? ምሳ እንብላ መጀመሪያ። የልጅነት ባልና ሚስት ጭቃ በጥብጠው በሰንሰል ምሳቸውን ከበሉ በኋላ ምን እንደሚያደርጉ ታውቂያለሽ? ልጅ ከበላ ከጠጣ እንቅልፍ ያምረዋል ይሉና ይተኛሉ። እንቅልፍ መተኛትና አመት ማስቆጠር ለሕፃን ልጅ የሰከንድ ያህል ቀላል ነው። ለወጣቶቹ ግን አይመከርም። ሰንሰል በጭቃ ይኖራችኋል? ምን? ይቅርታ፣ ምሳ ምን አላችሁ? ሳማበራ ያለ አልጫ ፍሬሽ፣ ቀይ ፍሬሽ ሚስተዋል እንሰጣለ፣ እንዲሁም ጥብሳለ። በቃ እሱ ይሻላል። ለወጣቶቹ ጥብስ። ምንድን ነው ነገር ብለዋል? ቆይ እኔ ግድሽ ማለት ነበረብኝ? ትዳር እኮ ዘው ብሎ የምትገባበት አለመሰለህ? መሰለኝ። እንግዲህ ዘው ብሎ የሚገቡበትን ያጡ ስንቶች አሉ መሰለሽ። አቢ ነገር አትብላ። ቆይ ልታገባኝ ዝግጁ ነህ? በደንብ
በደንብ ነው። አንቺን ማሳደር እኮ አያቅተኝ። የወር ደሞዝን እኮ ታውቀዋለህ። ሌላው ቢቀር እንኳን ከዛ ከሰውዬ ምን አተረፍክ? ስነ ስርዓት በማይመጣበት ሰው እየመጣሽ አቢ ምን ሆነሃል? እስክታገቢ እስክታስቢበት ድረስ አንድ ልጅ ትወልጂልኛለሽ? እንዴ ቆይ እንጂ ስራ የለም። ለምን ሌላ ውጪ ለሚገቡት ለምን ረፍት አይሰጣቸው? አንተ ጭራሽ እንዲዘጋ ነው እንዴ ፍላጎት? የስራውን ባሪ ታውቀው የለ? የሆነ ሰዓት ይሞቃል፣ የሆነ ሰዓት ደግሞ ይቀዘቅዛል። ቆይ እንዲህ ከደበረ ለምን ረፍት አይቃተውታ? ቦቸራ ጥሩ ሁኔታ ላይ እኮ አይደለም ያለው። ረፍት ወጥቼ ምን ልሆን? ምን ልፈጥር ነው? ቦቼ በጣም እኮ ነው የምታሳዝነው። ና በቃ ቡና እንጠጣ። ሳላስቀይማት ክፉ ሳይወጣኝ ጨክናብኝ በኔ ከሄደሽ ጥላኝ። እንዴት ነው በእናታችሁ የደረሳችሁበት ነገር አለ እንዴ? ተኬ በእናታችሁ እኔን ምንም እንዳታናግሩ። ማናችሁንም ማናገር አልፈልግም። በቃ መጠጣት ብቻ ነው የምፈልገው። ሳላስቀይማት እንዴት ዋልክ ቦቸራ? ማረፊያ አጣውኩ። ስራ ቦታ ማየር ተይዞ ደብሮናል። ግቢ ሶል ያቶ በላቸው ጭቅጭቅ የሚሄድበት ሁላ ነው የጠፋኝ። ምንድነው የሚሻለኝ? እስቲ አንተ ንገረኝ። ምን ፍጠር ነው የምትለኝ? ቆይ እኔ ምን ላድርግ? ጨንቆኝ እኮ ነው ተክሽ፣ ጨነቀኝ። ሁላችንም ተጨንቀናል። በተጨነቀ ጭንቅላት ደግሞ ምንም አይነት ጥሩ ሐሳብ ማምጣት አንችልም። ሲመስለኝ ሁላችንም ከጭንቀታችን ትንሽ ነፈስ ማለት መቻል አለብን። አንተም ራስን ትንሽ ፈታ አድርግ በቃ። ልተኝ ነው እንዴ? ፍታኛ ስታዲያ ካንተ ጋር እንዴ ያሉት? ኧረ እባክሽ ማለት እስኪ ተኝ ወንድሽ። ምን ልታደርግ? ጥዬሽ ነው የምሄደው። ጨክነ አታደርገውማ። አደርገዋለሁ። መግዲ ወይ ባለፈው ያልኩሽን ጉዳይ ያሰብሽበት ነው? የትኛው? ስለ ሶስት ጉልቻ እኮ አዋይቼሽ ነበር። አቤናዬ እንደዚህ አይነት ቀልብ አንተ አያምርም አላልኩም? ይልቅስ እየቀለድሽ ያለሽው አንቺ ነሽ። ስታስቢ በትዳር የሚቀልድ ይመስላል። ምን አይተን የምንጋባው? ደግሞ እኮ ተጋባን ማለት ልጅ መውለዳችን አይቀርም። ለልጃችን ምን ያስቀመጥንለት ነገር አለ? ሲቀጥል ደግሞ በወጣትነታችን ካልተዝናናን ተጋብተን ልንዝናና? ምንድነው ሐሳብሽ? ከወደድኩ በላይ ስወድ መኖር። ይኸውልህ አቤናዬ መጀመሪያ እስኪ እንጫወት፣ እንዝናና። እነ ሐዋሳን፣ እነ ዝዋይን፣ እነ ሶደሬን፣ እነ ኩሪፍቱ፣ እነ ባቡጋያ፣ እነ አቤና የቀለድኩ መሰለ ተሳስተሃል። እንደውም ዝም ብዬ ሳስበው ልጅነታችንን ራሱ አልጨረስም። አንድ ቀን እንኳን እናቷን ጠይቀህላት የማታውቃትን ሴት ላግባሽ ትላታለህ? ከነገርኩ በኋላ እንኳን እኮ አልጠየካት። አቤና ትዳር ከአንገት በላይ ይሆናል? በጭራሽ አይሆንም፣ በጭራሽ። ምን ነው ሰላም አይደለም እንዴ? ትንሽ አሞኝ አስፈቅጄ መጥቼ ነው። ወደ ቤት ልገባ ነው። በቃ ግቢና አረፍ በይ። እሺ
ጸሬድ እንዴት አደርክ? አንተ ስርዓት አይኖርም። አንተ ምንድነው የሚያሯሩጥ? ቆይ ይሄን ልጅ አትነግሩትም? ስርዓት አይዝም? ምንድነው እሱ? ምን ብሎ ነው? ጸሬድ ብየው ምን ነው ብቻሽን ኮከብ ትቆጥሪያለሽ? ለምን አብረን አንቆጥርም? ምን ያህል ነው የሚያስከፍለው? እያረነ ከኔ ጋር ታድራለህ ወይስ አድንቀ ብቻ ትሄዳለህ? ምን ክፍያው ላይ ልዩነት አለው እንዴ? እያረነ ከኔ ጋር የምታድር ከሆነ 800 ኮከብ ይጠበቅባል። አድንቀ ብቻ የምትሄድ ከሆነ ደግሞ 400 ኮከቦችን ታወርዳለህ ማለት ነው። ለማንኛውም ኮከባችን ከተገጣጠመ እየተደናነቀ እናድራለን። እንሂዳ። እስቲ እንደው ምን አለበት አሁን ሁሉም እንደግዛቸው በጊዜ ገብቶ ቢተኛና ሳንቲሜን እንደው ቢያተርፍልኝ። ማን ቦቸራ ቦቸራ? ኧረ አንዳች ነገር ይቦችርህ ቦቸራ። አቤት ጋሽ በል። እንዴ እዛ ነህ እንዴ? አዎ እዚህ ነኝ። ኧረ አዎ እዚህ ነኝ። በእውነት ጎበዝ። መብራቱ ያለው ደግሞ እዚህ ነው። ኧረ እዛ ነኝ። ምን አለበት እስቲ እንደግዛቸው በጊዜ ገብታችሁ ብተኙ። ኧረ አልገባም ገና ቁልፍ ነው እኮ። አልገባም? የት ሄዱ ነው? በዚህ አይነት ያም አልገባም ማለት ነው። ተክላ ተክላ ይዛችኋል እንዴ አንተ ጋር? የለም የለም። ለምን ፈልገው ነው እንዴ? ተኝተሃል እንዴ? አልተኛውም። ደህና ዋሉ ጋሽ በል። እግዚአብሔር ይመስገን። አልተኛም ገና? ስንት ጊዜ ሆነ ከተኛ? ቆየሁ። የሀሳቤ ነዘሬት ሄደ። ራሴው ገበን እያለ ነበረ። ሳማ አይቀርም። ጎሽ ይመመው። የታ አባቱ እንደ ውሃ ቀጂ ሴቱን ሲያመላልስ ወገቡ ቁርጥ ይልና እዚህ ሲሽመደመድ ይገኛል። የእሱ አይቸግርም። ይሄ ልጅ የት ሄደ ይባላል። አሁን ይሄ ግዛቸው እኔ እሱ ልጅ አንዴ ተመርመሩ አንዴ ተጠቀሙ እያለ እኔ እንደውም ምንም ደስ አላለኝም። ጠረጠርኩት። አሁን እኔ ራሱ ጠረጥረዋል። ምኑን? አይ ነገሩን ነው። እሺ ተጠረጥራለህ አንተ? አዎ ጠረጥረዋል። ለመሆኑ አንተ ማን ሆነህ ነው የምትጠረጥረው? ማንህና ነው አንተ እሱን ግዛቸውን የምትጠረጥረው? አላውቅም። ይኸውልህ ትሰማለህ? ከፈለክ መብራቱን አጥፋና እንደፈለክ መዞር ትችላለህ። ደግሞ ልንገርህ፣ ከልጄ ላይ አይንህን ንቀል። ከልጄ ላይ አይንህን አልነቅልም ታልክ ከዚህ ነቅዬ አባርርሃለሁ። የእኛ ጠርጣሪ ሌባ። ሰላም እጅር እንዴት ነህ? ደህና ነህ? እንዴት ነው አመሻሽህ? እኔ ትላንትና እኮ ኮከብ ስቆጥር ያደርክ መሰለኝ። የምን ኮከብ? ምን አስደነገጠ? ኮከብ መቁጠር እኮ የወጣትነት የልጅነት ማስታወሻ ጊዜ ነው። ኮከብ ቆጥሬ ስገባ ቤቴ ትቆጣኛለች እንጀራ እናቴ ሲባል አልሰማህም? ሰምቻለሁ ጋሽ በሌ። አይ ከጓደኛዬ ጋር ፕሮፖዛል ስቀርጽ አምሽተን ከምረብሽ ብዬ እዛው አደርኩኝ። ቀረጣችሁ? አዎ ቀረጽ። ትቀርጣላችሁ እኮ። ጎበዝ 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 ጎበዝ። ይሄ ነው ልጅ ማለት። እኔ ደግሞ እንግዲህ አንተ አንበሳ አይደለህ? አዎ ጋሽ በሌ። ጀግና አይደለህ? አዎ። ወንድ አይደለህ? አዎ ጋሽ በሌ። አዎ ነው እንደው። አዎ እንዲህም አድርጎ ወንድ የለ። እንደው ምናልባት ያቸው ወንድነት አስቸግረህ ቀጥ ብላብህ እንደው ብዬ። አይ አይደለም ጋሽ በሌ። እንዴ ምንድነው የሰው በር እንዲህ ማንኳኳት? ቀስ በሉ።
እሺ ማን ነው? ፍቅረኛው ናት። የማ የተክላብ? አረ አረ ታዲያ አይ ተቀየመኛው እንዴ? አረ እሱ አስቀይሟት ነው እንጂ። በእውነት ለምን? አይ እንውለድ ብላው መሰለኝ። ታዲያ እሱ ምን አለ? ጋሽ በላይ እሱ እኮ እዛሽ ነገር ላይ ሰነፍ መሰለኝ። ድንግል ሳይሆን አይቀርም። አይ ድንጋይ ይሆናል እንጂ ድንግልናማ አያጣላም። ምን ነካ? እሱ ድንጋይ አስተሳሰብ ነው። ናስቲ አንተ አይ ማነች እቺ? ፍቅረኛ አይነሽ ጋሽ በሌ። ፍቅረኛ? ታዲያ ግቢ አትላትም እንዴ? ተቀጣጥረን ሸኘዋት። ምን አለበት ግቢ አባቴ ናቸው ብለህ ብታስተዋውቀኝ። በፕሮግራም ይሁን ብዬ ነው ጋሽ በሌ። ምኑ ነው ፕሮግራም? አክብሬው። አሁን አታከብረኝም ማለት ነው እሷ ተሌለች? አይ እንደው ግቢ ብለህ ጠቅልለህ አትቀመጥም? አሁን ማታ እንግዲህ ተወስድና እዛ ማን ነው ስሙ ይሄ ሻሂ ቤት አይደለ? ልቧን በሻይ ታገነትራለህ፣ ጆሮዋን በወሬ። ሌላ ምንም ቁም ነገር እኮ የላችሁም። ማለት ስንገናኝ ቁም ነገር ነው የምናወራው። በእውነት ቁም ነገር ታልሰራህበት ምን ቁም ነገር አለ? አንጠልጥሎ መሞዘር ቁም ነገር ነው? አትወልድበትም። ሞት ብቻ ይዲያውና ተቆይ አሽያውና አንዳችሁ ፍሬ የላችሁ። ታኪ አንተም ከራይል ጋር ያለን ነገር ለማስተካከል ሞክር። ሰውየው ሰሞኑን ዝም ያሉት በሰላም አይመስለኝም። ዝም ብለን እንንቀሳቀስ። እውነቱን ነው። ቦቼ አንተም ብትሆን ፍለጋ እንዳታቆም። ቤት በኩል እንደሚሳካ አይታወቅም። መፍትሄው በእጅሽ ላይ ነው ሄዋን። ምን ነው? የምርህን ነው አቤና? በጣም ደስ የሚል ሀሳብ እኮ ነው። ቆይ ምን ያህል እንቆያለን? ድባቡን እያየን እንወስናለን። ብዙም ሳንቆይ ግን ብንመለስ ደስ ይለኛል። እሺ መቼ ነው የምንሄደው? አንቺን ደስ ባለሽ ግን ማለቴ መቼም ሊሆን ይችላል። በዚህ ሳምንት ውስጥ ደስ ይለኛል። እኔ የምልህ ቆይ አንተ እናቴን አትጠይቃትም ግን? ሀብሉን አልወለከው? አንቆ ገደለኝን ሀብል አንገቴን መስሎኝ ልቤን ሲጣርገሻት ነበር እኮ ሄድሽው። እመኝኛል ይታይ መኖር የጀመርኩት ባንቺ ፍቅር ስጠላን ነበር። ስትንፋሴም የምትቆመው ካንቺ ጋር ስለያየ ብቻ። እኔም እንዳንተ ዋቢ ጥለሽኝ ብትሄጂ ልተውሽ አቅም የሚኖረኝ አይመስለኝም። ልጠላህም ልረሳህም አልቻልኩም። ፍቅር ከልቤ አልሞተ። ጥለሽኝ ስትሄጂ ውስጤ በጣም ነበር ያዘነው። ተመልሰሽ ትመጫለሽ ብዬ በፍጹም አልጠበቅኩም። አከብርሻለሁ፣ አፈቅርሻለሁ ሪታይ። እኔም አፈቅራለሁ። ቀጣልሽ ሻዋ ሻዊሎ ሻንጣዱ ኮይ ቡርጋ ዋጎኮ ሂማጉ ኮይ ሂምባ ማጎኮ ሸራጉ ኮይ ሺቃሳ ጎኮ ሻዊሎ ሻዋ ሻዊሎ ብዙ ሰዓት ቆመ። ሌላ ጊዜ እንጫወታለን። እሺ አቢው እንጫወት ሰዓት ደርሷል። ለምን ስልኬን ይዘሽ ሲወጡ ጠብቀሽ አትደውይልኝ? ደስ ይለኛል። ና አንበሳ ጎበዝ። ቆይ የት ትሄዳለህ? ቆይ እንዴት አሉ ጋሽ በላይ? እንዴት ዋልክ? ደህና ዋላችሁ ወይ? እኔ ልጠይቅህ እንጂ እናንተ ምን ትጠይቁኛላችሁ? ደህና ነኝ። ደህና ዋላችኋል? በእውነት ጎሽ 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 ጎሽ።
ይሄ ነው። ምን እያረክ ነው? እሱን ነው እንዴ? እሱን እኮ ነው እያጫወትኩ ነበር። እንዴት በብላሽ ነው እንዲሁ በሰንቲም ነው? አይ አረ ዝም ብለን ነው የምንጫወተው። ዝም ብለን በብላሽ? ጎበዝ 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 ጎበዝ። ቆይ እኔ ምን አደረኩ እንዴ? ከዚህ በላይ ምን ታረግ? ከዚህ በላይ ምን ታረግ? አልጋ ላይ ያዘህ እንዴ? አረ ችግር የለም ችግር የለም። ግድ የለም ችግር አለ። አረ አፈርሰው ግድ የለም ዝሞትልህ ግድ የለም ግባና እዛው ላይ ያዘህ። አረ ችግር የለም። አረ ተው በእውነት ቶ የመድኃኒዓለሙን ቶ ወንጀለኛ መቅጫው ምን እንደሚል ታውቃለህ? ከ17 ዓመት በታች በገዛ እጅ መቃብርን ትቆፍራለህ? አዎ በለኝ እንጂ ግድ የለም ቆፍር። ወልጃት እኮ ነው ገዝቻት መሰለህ እንዴ? እንዲህ በአንዴ ተሸምጥጣ ያደገች መሰለህ? ይኸው ባይኔ መጣ። ባይኔ በዚህ በብረቱ አየኸው? በዚህ መጣ። ግድ የለም ይሄ ሞላላ ያው ነብራዬ ይበል። እንዴት በርትተሃል እባክህ። እሺ ደፋር የደፋር ልጅ። ለነገሩ እናትሽም ዘላ ፊት ብላብኝ ነው አንቺን አስታቅፋኝ አገር ሸሽታ ሄደችው። ሆዴ ቤቢዬ አማረኝ እያለ ምን አማረው? ያንን ልጅ በቡጢስ ታቀላል። ያንን ይሄን ልበለው? አዎ አቶ በላቸው አቶ በላቸው አቶ በላቸው ምንድን ነው? እንዴት ምንድን ነው ይላል? ቆይ ምነው ቦቸራ? እርስዎ ለምንድን ነው ሙድ የሚይዙብኝ? እኔ እርስዎ ምን አድርጌዎታለሁ? ምን አድርጌዎታለሁ? የሀገሩን መሳቂያ መተረቻ ማድረገው ሳያንሰው ወጥተው ገብተው የሚነግሩኝ ግቢ ውስጥ ሌላ ሰው የለም እንዴ? ሁለተኛ እኔ ቦቸራ እኔ እኮ የምቆጣ ስለምወድህ እኮ ነው። ብቆጣ ምን አለ? ውይ በል ተነስ ና ቆይ ና አቅመ ደካማ መኖር አይችልም። ኧረ እባክህ ዝም በል እንደሱ አላልኩም። ምን ማለት ነው? ኧረ ቀስ በል ወይ አገገሉ ሰዳ ፎከራ መሆኑ ነው። እኔም ብወስድ ምን ይጎዳኛል? ምን ይጎዳሃል? ና እንሂድና አንዴ አሳክሜ እመጣለሁ። ወይ ደግሞ ሂድ ግባ ተኝ። ከላይ እገባለሁ ጭራሽ ገትገተኝ አሁን እንደዚህ የጠጣኸው ከፍለውህ ነው? ከፍላቸው ነው? ምንድን ነው እንዲህ የሚያስጠጣ? አበል የለው ወይ ታሪክ። ሰላም አይደሉም እንዴ ጋሽ በል? ቦቸራስ ጋሽ በል አይ ሰው ማታ ምን ሆነክ ነው? ትንሽ ጠጥቼ ነበር። ልብስ ደም በደም ሆኖ ከሰው እንደተጋጨ ነበር ስታወራኝ ነበር።
ልጅ ፍለጋ ስንከራተት ነው አይደበድብ። ምን ነው በጣም ረበሽኩ እንዴ? አይ እኔም አባቢም ተጨንቀን ነበር ያደርነው። በቃ እንዳይረፍድ። Yahudi, Yahudi, oh Yahudi, 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 oh Yahudi. Latin se wagulo, oh Yahudi. Wesin se wasgulo, oh Yahudi. Latin se morgulo, oh Yahudi. Yahudi afako, oh Yahudi. Unda fe yu. የመስቀል በዓል መድረሱ አወጤ አፋኮ ያሆደ 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 ያጂን ሰ ወጉሎ ወሲን ሰ ወስጉሎ ያሆደ ያሆደ ላሪን ሰ ሞርጉሎ ያሆደ አፋኮ ፍጹም ሰላም ፍጹም ደስታ ፍቅርን በይቅርታ ዳግም ሳገኝ ከልብሽ ገባይ መውደድሽ አቤናዬ በዓልን እዚህ ብናሳልፍ እንዴት ደስ ይለኝ ነበር። እማዬ ብቻዋን ባትሆን ኖሮ። እንመጣለን ብለን ቃል ገብተንላችሁ ገጠር ግን እንዴት ደስ ይላል። ለከተማ ሰው የሰላሙ የረፍቱ ቦታ እኮ ነው። እናንተ ቤት አንገባም አላችሁ አይደል? አይ እዚህ ይሻላል። እንኳን ትንሽ ብሎ አሁን ሻሜታ ትጠጣላችሁ? ቦርዴ ማለት ነው። እሷ አትወድም። ለሷ የረጋው ወተት ካለ አየደው አየደው አብነ ዘረን እላቅ ሻሜቴ ወላ ቢሰና ጊኖ ካዶላ መዳወር እሺ ለ እኔ ምለው አቤና እኮ ጺሙን አልቆረጥም ማለት አቤናው እኮ ጺሙን ሲያሳድግ አባቱን ቁልጭ አባቱን ነው የሚመስለው። ሲያሳድግሞ ግርማ ሞገሱ በጣም ነው ደስ የሚለው። እንዲያስነሳ እናቷም ደግሞ አትፈልግም። ባልሽ ተጫወቱ። አብኒዘር 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 አቤት ና የበሩ ነው ነክች የሚያደርገው ሰው ጠፋ። ይሄው ይመስገን። ሰላም እንዴት ነው? አሎ እናቴ ደውላ ነበር። ምን አለችሽ? ምን እያሰበ ነው ብላ ጠየቀች። እሷ ምን ነው እንዲጨከነች? እንዴ ይሄን የሚያህል ገዳም የሆነ ግቢ ውስጥ ብቻዬን ተቆራምጬ ስቀመጥ አላሳዝናትም? ነው እነዚህ ልጆች አሉ ብላ ነው አንድ ቀን ጥለውኝ ሄዱ ጊዜ ብቻዬን እንደምቀር አታውቅም? ምን አልሻት አንቺ? እኔም ግራ ግብት ብሎኝ ስለነበር ምንም አላልኳት። እኔን ግራ ግብት ይበለኝ። ለምንድን ነው ግራ የሚገባሽ? እንደዛ ያልክ አታሳዝነኝ። አንዳንዴ ማውራት ባልፈልግም በግድ እውነቱን ጠይቀህ ማወቅ አለብህ። ምን ትደብቅኛለሽ ብዬ ነው የምጠይቅሽ? አንተ እንደስ እንዲል ብቻ ነው እንደዛ ምለው። ቆይ እኔ አላሳዝንህም? ደግሞ እሷ ብቻ ናት የምትናፍቀኝ? ለእኔስ አትናፍቀኝም? በዛ ላይ የሚያጫውተኝ ሰው እንደሌለ ያው ከሰው ጋር እንዲገናኝ አትፈልግ ወይ የምታስፈልገው ልጅ ተገኝቶ አላጫወተኝ። አሁን አንቺ መጫወቻ አጥሽ ነው? ይሄን ያህል ተማርሽ የምትናገሪው ምንድን ነው? ይሄ በየሜዳ ሁሉ ሰው እንደ ሴፌር ዘግትኮ የሚቀጠቅጠው ነገር አለ። ፌስቡክ ነው የምትሉት? እሱን አትጫወችም? ጌም የሚባል አለ አይደል? ጌም አትጫወችም? ፊልምስ ተከራይተሽ
አሁን ለኔ የማይሆነው ነገር ቢኖር እሱ ነው። አሁን የፌስቡክ ልጫወት ብል አገር አይስቅም? ጌም ልጫወት ብል ይችላል? እኔ አልችልም። አሁን ፊልም በከራጂ የሰፈር ልጅ በጋራ ወጥቶ ነው የሚስቀው። ምንም አነጋጋሪ የሌለኝ እኔ ነኝ። አቢ ስስቅ እየቀለድኩ መስሎክ ነው? አኩርፌያለሁ። ተይ አታኩርፊኝ አክሊለ። አንቺ ካኮረፍሽኝ እኔ ይሄ ቀን ጨለማ ነው የሚሆንብኝ። እንዴ ምን ማለትሽ ነው? እኔ ደግሞ ከሰው ጋር አትግጠሚ የሚያልኩት እኮ የማይሆን ነገር ያስለምዱሽና ያበላሹሻል ብዬ ነው እንጂ ለክፋት አይደለ። እሺ አቢ እስኪ ድረስ ቢያንስ ከቦቸራ ጋር እንጫወት ፍቀድልኝ። ወይ ቦቸራ እንደው ምን አስነክቶሽ ነው እንዲህ ልብሽ ውስጥ የገባው እናቴ? አቢ ምን ነው ዝም አልሽ? ካልሆነ እኮ ከተማውን ተመተን እዚህ መኖር እንችላለን። አሁን ግን መመለስ አለብን። ተነጋግረን ጨረስን አይደል? እንዴ አቤንዬ ደግሞ ላያት እንደምንመለስ ነግረናቸዋል። እማዬም ብቻዋን ታሳዝነኛለች። ደግሞ ስንመጣ በጊዜ እንደምንመለስ ነው የነገርናት። ባልታደለውም የመስቀል በዓልን እዚህ ባሳልፍ ደስ ይለኝ ነበር። ወደ ኋላ አትመለሽ። ባህላችንንም በዓላችንንም እሱ ከጠበቀልን መጪውን ዓመት እዚህ እናሳልፋለን። በቃ አሁን እንተኛ፣ ነገ እኮ መንገደኞች ነን። እሺ ሰላም ነው እንዴት ነህ? አላህ ሰላም ነው። ደህና እስቲ ያንን ተንከስስ ካለ ጥሩልኝ። እሺ እኔ የምለው ያ ቤነዘር የሚባል የት ሄደ? ከፍቅረኛው ጋር ገጠር ሄዷል። ገጠር? አዎ ገጠር ሄዷል። የከተማውን ሴት አዳረሰና ሲጨርስ ገጠር ገባ። አለማወቅ አለ። የገጠር ሴት ለክብሯ ሟች ነች። ቅሌቱን ተሸክሞ እንዳይመጣ ብቻ መጣ ለንጋጣ ና ወዲህ አንተ ባብ እንዲያው ቤት ተሽሎክሉከ ልጄን አግኝተህ ምንድን ያስነካት? ምንድን ነው የሚሉት እርሶ? ዘል ምንድን ነው የሚሉት? ምንድን ነው ያስነካት እኮ ነው የምልህ። አማርኛ አይደለም የምናገረው? አረ ምንም አላስነካዋትም። እንዲህ ሳታስነካት ነፍሷ ብን ያለው ሳታስነካት ነው? ቆይ እኔ የምለው እዚህ ቤት ስትገባ ልጄ ላይ እንዳትደርስ ቃል አላስገባሁም? ገብተናል። አረ ጉድጓድ ግባ። አሜን አትሉም እንዴ? ባትሉም ገደል ግቡ። ተጠንቀቅ። ይኸው በእሷ የመጣ ብያለሁ። ልሙትልህ? ገንጥያ ነው ጅብ የበላው ማስመስልህ። በእጄ ትጠፋለህ። እንደውም አንተ ልንገርህ አይደለ ጦሰኛ ነህ። በዚህ በሁለት ቀን ውስጥ ኮተትን ይዘህ ከዚህ ቤት ውልቅ በል። አረጋሽ በሌ አልፈልግም። ጣጠኛ። አረ ምንድን ነው? በቃ በቃ ሂድ አሁን ተፊቴ ሂድ። ምንድን ነው? የት ነው የምትሄዱት? መች ጨረስኩ? ተሱ ጋር እንጂ ከእናንተ ጋር ጨረስኩ ነው? ምን ይለፍልፍ ብላችሁ ሄዳችሁ? ቆያ የተነጋገርነው ጉዳይ እንዴት አደረጋችሁ? እንዲህ ከተማ ሞልቶ ከሚተራመስ ሴት ለእናንተ የሚሆን ጠፋ? ኪሳራ ኪሳራ። እንደ መልክ ብቻ የልጅ ኪሳራ ይጣል። ሰው ፋብሪካ ከፍቶ ይከስራል፣ ምንም አይደል። ሌላ ቦታ ደግሞ ይከፍታል። ወፍጮ ቤት ከፍቶ ይከስራል፣ ሌላ ይተክላል። ሱቅ ቢከስር ሌላ ይሰራል። የልጅ ኪሳራ ግን አይጣል። ሁለተኛ ታሳዝናላችሁ። ይኸው
እቺ ያልኳችሁ ነገር ትፈጽሙ እንደፈጽሙ አለበለዚያ ሂዱና እዛው ተግማሙ እናንተ ቁመና ተውቦ መውጣት ተውቦ መምጣት ይሄ ነው ሌላ ምንም የላችሁ እውር እየተመስል እየተማራችሁ ሂዱ ደና ቁርጥ አክለ ቆይ አንተ ምንድነው ሐሳብህ? መቼስ ሲባረር እያየን ዝም እንበል እንደማትለኝ ተስፋ አደርጋለሁ። እሱማ እንዴት ዝም እንላለን? ቦቼ ከዚህ ወጣ ማለት እኮ ያቶ በላቸው ጭቅጭቅ እኛ አልወደቀ ማለት ነው። ታዲያ እኔንስ ምን ድገመው እስቲ። አንተ ላቶ በላቸው ጭቅጭቅ ብለን ነው ቦቼን እዚህ የምናስቀረው? እና ሌላ ምን ምክንያት እንዴ? አንተ ጓደኝነታችን ትንሽ አያሳስብም? አስበቀው ቦቸራ ከኛ ተለይቶ ከዚህ ቤት ወጣ ማለት የት ሊደርስ እንደሚችል። እሱማ ዋና ምክንያታችን አይደል እንዴ? ቦቼ ከዚህ ወጣ ማለት እኮ የት መሄጃ ይኖረዋል? እና ጥሩ ሐሳብ አምጣ። እሺ ምን ምክንያት እንፍጠር? እኔ እንጃ አግዛቸው። ግን አስበከዋል ቦቸራ ከኛ ተለይቶ ከዚህ ቤት ወጥቶ የት ሊደርስ እንደሚችል? በጭንቀቴ ላይ ሌላ ጭንቀት። የሆነ ሰው እኮ ለስልጠና ሲቪ ብሎኝ ምንድነው የምትወለቱት? ቦቸራ አይ ቦቸራ ምን ሆነ? አይ ምንም አውርተን ስላልጨረስን። አዎ አውርተን ስንጨርስ እንንገሩት ብለን እኮ። ምኑን አሁን ዲቪ ያላችሁት? የምን ዲቪ? አሁን ዲቪ ያላላችሁም ሰምቻለሁ እኮ ሽቡ ብሎኛል። እንትን ምን ዲቪ ደርሶት ማ ቦቸራ? አዎ ቦቸራ ቦቸራቱ ይሄ ቦቸራ እኔ ቦቸራ ይሄ ኧረ በለው አሜሪካ አሁን ገና ማየት ተሳናት ማለት ነው። ለቦቸራ ዲቪ ላከች? አዎ ጋሽ በል ያው የድል ነገር ሆኖ እንትን አስበናል። ደግሞ በጣም ይቅርታ ያድርጉልንና ያው ዲቪ ስለደረሰው ትንሽ ቀን እዚህ ከኛ ጋር እንዲሰነብት። ለምን አይሰነብት? ምንድነው ችግሩ? ደግሞ ለቦቸራ የዋህ ልጅ አይደለም እንዴ? አይ መድኃኒዓለም እንኳን አረክለት። አንተ መቼም ካሳ ታውቅበታለህ። በል ሲመጣ ጥሩት ንገሩኝ። እግዚአብሔር ይመስገን። ይቅርታ ግዛቸው የሚባል ልጅ እዚህ ግቢ አለ? አዎ አለ። እባክህ ካላስቸገርኩ አንዴ ትጠራለህ? አሁን ወጣ ስልጠና ምናምን ሲል ነበር። በርግጥ አሁን ወዴት እንደሄደ አላወቅኩም። እሺ ስልክ ቁጥሩን ልትሰጠኝ ትችላለህ? ከመስጠቴ በፊት ደውዬ ፈቃደኝነቱን ላረጋግጥ። ቦቸራ እንኳን ደስ አለሽ። እሱማ ይኸው ገና ለገና ዲቪ ደረሰኝ ብሎ ለገና ልጓዝ ነው እያለ ጣል ያደረገኝ ጀምሯል። አዎ የእሱ ጉዳይ ነው አይደል የከነከነሽ እንደዚህ? አቤት አንቺ። በቃ እንግዲህ ይኸውልሽ እሷን ራሷ ደውይና ከእሷ ጋር ተነጋገሩ። እኔን አጨቅጭቅኝ እንዴ? ዘጋሽው እንዴ? አረ መድኃኒዓለም እንደው ልሳንሽን ዝግት ያርገው ጥርቅም ያርግልኝ። ደግሞ ልሳኗን ቢዘጋት እኔ ላይ እዳው ቢተርፈኝ። ተዋት አባቴ ተው። ማነው ቦቸራ? ና ቦቸራ ና እኔ ነኝ የፈለኩ። አይዞህ እንዴ አይ ቦቸራ
ምንድን ነው አንተ? ምን ነው ፈራ? እስቲ ቁጭ በል እንዴ። ሰሞኑን ምን ነው ችላ ችላ አልከኝ? ምን አደረኩ ደግሞ? እንዴ ምን አደረክ አልኩ? ለእግዚአብሔር ሰላምታ ምን አደረክ አልኩ? ቆይ እኔ የምለው አሁን እየሰራ ያለው ስራ ጥሩ ነው? ምን አደረኩ ደግሞ? ምን ልትሆን ነው? ቃል የምሸካከፈው ልትሄድ አይደለም? ለቀው ጣላሉኝ እንዴ ራሶ? ማኔ? እንዴ ቆይ ብልስ አንተ ለኔ መላስ አዲስ ነህ እንዴ? ለነገሩ አንተ ታድለሃል እናቴ፣ ምላስና ራስ አትለይም ብትባልስ? ቆይ እኔ እናንተ እንደ አባትና እንደ ልጅ እንደው እዚህ ቤት ውስጥ ብዙ ነገር አላሳለፍንም? አሳልፈን። ታዲያስ አሁን ምን ማለት ነው? ተነስቼ ውልቅ ልበል ማለት እኔ ሳላሳዝንህ? ዱላም አለ እኮ በመታ ሀገር ጥለህ ልጠፋ ነው ማለት ነው? አይ ቦቻራ፣ አይ ቦቻራ፣ እንደዛ ስወድህ ማንሽ? አክሊላ፣ አክሊላ ነይ እስቲ ነይ። ነይ እስቲ ነይ እስቲ። ምን ነው ሳቅ ሳቅ አለሽ? የቆጥቢ ፈገግታ ነው፣ ፈገግ ነው፣ አይሳቅም። ፈገግታ እናትሽ ነው፣ እሱም ፈገግ ማለት ትችያለሽ፣ ግን ሀ ተብሎ አይሳቅም። ቆጠብ ያው እስቲ ነይ ቁጭ በሉና ከቦቸራ ጋር ተጫወቱ። ነይ ተጫወቱ፣ አውሩ፣ ቁጭ በል አውሩ፣ ተጫወቱ። ስለምን ደግሞ እሱንም ልናገር እንዴ? አሁን ቆይ ወሬ ጠፍቶ ነው። አሁን ሰሞኑ አፍጋኒስታን ማነች የደበደበቻት? አሜሪካ ነች። ይሄ ደግሞ እናትሽ ያለችበት ሀገር በጎርፍ አልተጠቀለቀም? ትቀባጥራለህ እንዴ? አዎ መቀበጣጠር ነው እንጂ መቀበጣጠር ከታደሉ መቀበጣጠር ነው። ስንት እንደናንተ መቀበጣጠር ያልታደሉ ልጆች ደግሞ አሉ። አቢ ወይዬ ሂድ በቃ ይሻላል። እናንተ ያው ወጀራ ቀበጣጡ እርጉዝ አላውቃትም። ምናልባት ስለ ወሊድ ምክር ፈልጋ ይሆናል። ይሄ ሰውዬ ምን አስበው ነው እናንተ? የቱ ሰውዬ? አቶ በላቸው ናቸዋ። ከግቢ ልቀቅ አላልኩም አልካቸው ሲያስገርመኝ ከልጃቸው ጋር አላገናኘኝም። ገና ለገና ዲቪ አንተ ምን አድርጋችሁ ነው? ግዛቸው ምን አድርጋችሁ ነው? ምን አድርጋችሁ ነው? ዲቪ ለግዛቸው ማን ነው? ዲቪ ደርሶ አንተ ዲቪ ደርሶ እኔ ተለያየን እኮ ከዚህ በኋላ በቃ ወንዳታ እንዴት ነው? አማን ነው። እንዴት ነህ? ሰላም ነው? ስለ አዲስ ዓመት እያወራችሁ ነው እንዴ? አዲስነቱማ እያረጀ እንጂ ሁሉም አዲስ ነገር ነበር። እኔ ደግሞ ታውቀኛለህ ነበር ለሚባል አዲስ ነገር ብዙም አልጨነቅም። እኔ ምለው ማታ ፕሮግራም አለ? የለኝም። ምን ነው? አይ ፕሮግራም እንዳለ ለማወቅ ፈልሰልፍ። ኧረ ቦቼ ማን ያሽከረክራል? ዋው ምንድን ነው ጉዱ? አንተ ማን ያለ? ምን ነው ቆየሽ? አምሮብሻል እናቴ። ትንሽ ግን እንደው አልረዘምም ይሄ ነገር? አደነቅኩ እንዳይገልሽ። ድሮም ሰው ሳያምር ወይ ጊዜ እንዴት ያለ ዘመን ላይ ደረስን። ደግሞ ያኮረፍኩ እንዳይመስልክ እሺ? ኧረ አላኮረፍሽም፣ ተቀይመሻል እንጂ አላኮረፍሽም። አቤት አቤት፣ እችም እግሩና ተቆናጥረሽ ሄድሽባት። እንደው አንቺን እንኳ ብታዩ ምን ነበረበት? እኔ ከአንቺ ተለይቶ ኑሮ አይሆንልኝ መቼም።
አታምርም እስቲ ከልብ ይዋት ይዋት የቆንጆች ቆንጆ ውብ ነሽ በሏት በሏት አታምርም እስቲ ከልብ ይዋት የቆንጆች ቆንጆ ውብ ነሽ በሏት አኪያ ጥንብዝ ብለን እንድንሰክር እፈልጋለሁ። ቦቸራ እኔ ጭፈራ ቤት አልወድም። ከፈለክ ሌላ ቦታ። ሌላ ቦታ ማለት ዘፈን ምናምን የሌለበት? እሺ ግን በጊዜ ነው የምንገባው? እዩልኝ አፈጣጠሯን አሳሳቅ አነጋገሯን የነገን ማወቅ ፈለግኩኝ መቼውን ማየት ናፈቅ ከናስ ጋር ተገናኘሽ እንዴ? እህቴን አግኝቻት ነበር። ስለ ሰርጓቸው በጣም መደሰታቸውን ነግራኛለች። እኔ ምን ቀኑን ቆርጠን እንዘጋጅ? በእኔ በኩል ሁሌም ዝግጁ ነኝ። ይልቅ አንቺ ብትወስኝስ? እኔም ዝግጁ ነኝ። ግን ቆይ የቅቡ ነገር እርግጠኛ ማለት ነው? ነገ ነው የሚወጣው። ለነገሩ ቀደም ብዬ ለጋሽ በላቸው ነግሬያችኋለሁ። አፈቅራለሁ ተጋብተን ልጆች ወልደን እስከ በጣም ወጥቻለሁ። ሰርጋችን ቶሎ እንዲሆን ፈልጋለሁ። ይሆናል። ደግሞ እኔም ካንቺ በላይ እንደሚያጓጓኝ ታውቂያለሽ። ለጋሽ በላቸው እንደነገርኳቸው ለእናቴም እንድትዘጋጅ እነግራታለሁ። ቆይ ግን አንተ መች ነው እናትህ የምታስተዋውቀኝ? ደስ የሚል ጨዋታ መጣሽ። እንደውም ስለ ሰርጉ ሳልነግራት ብትዋወቂያት ደስ ይለኛል። አቤናዬ ወይ ግን ለምንድን ነው ጺም የማትቆረጠው? መቅዲ ስንቴ ነው የምነግርሽ? የኔን ተይው። አጎቴ የነገረሽ ምክንያት በቂ አይደለም? ይልቅ አሁን እሱን እርሺው። አቤነዘር ደስ ያለሽ? አቤነዘር እየሄዳችሁ ነው እንዴ? አዎ ተኪ፣ የምትቆዩ መስሎን እኮ ነው። ወደ ቤት ኮንክ ለምን አብረን አናደርሳቸው? ቻላ በቃ ጠብቁኝ፣ ይዤ አልምጣ። እሺ በአገር ጉዳይ መንግስት ይፈልገኝ። ነገ እንገናኛለን። ግቢ። አብን ፈርተክ ነው አይደል? እኔ አለው ግቢ። ውስዋስ ላይ ነኝ። ግቢ። የሞቀ እሳቴን ላብርድበት። እዚህ ቁጭ ብለህ ቁጭ ብዬ ቤቶች 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 ቤቶች። ወየ መጣሽ? እንደምን ዋልክ? እግዚአብሔር ይመስገን። እንዴት ነሽ እምዬ? ደህና ነሽ?
የጠጣው መስሎክ ነው? ማን ንክች አላደረኩም። ኧረ እኔ ነካሽ አላልኩም። ምን ወጣሽ? ነክተሽ ነው እንደዚህ ሆንሽው? እኔ ለአንተ ጊዜ እንደዚህ ነኝ? እንዴት ና ካላምን ካፌን አሽትት። ለምን ብዬ አሸታለሁ? እንዴት ነው ማላምንሽ? ሰክሬያለሁ። አንቺ አለ ሰክር ብያለሁ። ጎበዝ አጣ ሰከር። እሰይ እኔ እንደውም ሳትጠጪ ትመጫለሽ ብዬ ሀሳብ ገደለኝ እንጂ። ምን ትቀባጥራለህ? በቃ በደንብ ሰክሬያለሁ። ግን አቢ ከቦቸራ ጋር አይደለም። ቦቸራ የሚያውቀው ታምር የለም በለው። ይኸውልሽ እንግዲህ የገብርኤልን መገበሪያ የበላ ሳይነኩት ይለፈልፋል አሉ። ገብርኤል ሚካኤል፣ እኔ ደክሞኝ ነው ላርፍ ነው የመጣው። ኧረ እኔ ደግሞ ልጠይቅኝ የመጣሽ መስሎኛል እኮ። ላርፍ ነው። እሺ እሺ እረፊ። አቤት ያንተ ስራ! አንዷን እንዲህ ታደርግብኝ። እናቲቱም ደፋር ነበረች፣ ልጅቷም ደፋር ሆነች። እንግዲህ ተመልከት። ምንድን ነው የሚሉት እርሶ? አንቺ ማነሽ? ለምን አትናገሪ? ዝበል ቀደ አንዴ ዝም ይበሉ። ኧረ ዝም ብቃም ታውራባት። ዝም ብቃም ዝም ቢያስቀበል እሱ እንደ ዝም ባንቺ ቆይ ዝም በይ። እኔ እሱ መሆኑን መቻጣሁት እኮ መጀመሪያውን እኮ አውቄዋለሁ። ይኸው ጠየቀችኝ እኮ። አረ ንገሪያቸው ንገሪያቸው። እሷ የመጣችው ግዛቸውን ፈልጋ ነው። ግዛቸው? አዎ፣ ስለ እግዚአብሔር። አንተ አሲዳ፣ ስለ እግዚአብሔር አንተ ሙትቻ፣ ግዛቸውን የመሰለ ትልቅ ሰው ስም አታንሳ። አረ በእናትህ ቆይ ግድ የለም ያው በላቸው አትበለኝ። ምን ታረግ አንተ? ገና ለገና አሜሪካን ሀገር ዲቪ ደርሶኛል ብለህ መቀመጫህን ካመቻቸ በኋላ አላማህን ዘነጋ። ደግሞ ቆይ አሳይሃለሁ። የሞተ እቺ ደግሞ የት ምን አይነቷ ሰላቢ ነች? ለእሱ አይደለም እንዴ እንዲሞነው? አጋስ አየሽ አይደለ? ተመለከትሽው? እንደዚህ አይነት ቅሌት ይሄ እንዳይመጣ ስል ነበረ ከሰው ጋር አትገናኝም ብለው። ከአሁን በኋላ ቦቸራ ከሚባል ሰው እየገባሽ እኔና አንቺ ተቆራረጥን። ከፈለግሽ እናትሽ ጋር ሄደሽ እዛው ጥንቅር ብለሽ መቅረት ትችላለሽ ከእሷ ጋር። አቢ የውጩ መጥረጊያ አለው። ቦቸራ የት ሄዶ ነው? እስካሁን እኮ አልገባም። አንዷን አስጭኖ ነው መሰለኝ ከሷ ጋር ነው። አስጭኖ ስትል? አይ አስረግዞ ማለት ነው። ቅድም እኮ ከጋሽ በሌ ጋርም ቃል በቃል ሲባባሉ ነበር። እስቲ አስቢው፣ አስጭኖ መካድ አይከብድም? አመሰግናለሁ። ምንም ማለት አይደለም። ለምን አታናግራትም? በረንዳ ላይ እኮ ነው ያለችው። በቃ እቃውን ሁሉ አውጥተህ ጨረስክ ማለት ነው? ይሄ ቤት ቁልፍ ነው። ለጋሽ በላይ ስትልኝ። ለማንኛውም ግን ልታናግራት ነው። ለማንኛውም የግዛቸው ስልክ መዝጋት ነው ይሄን ሁሉ ክፍተት የፈጠረው።
እሱ ከስልጠና እንደተመለሰ ያለውን ነገር ደውለን እናሳውቃለን። ሰዋት አታስቸግሯት አልለመደችም ከኔ አማላጅ ባይሆን አብረን በፍቅር ያለፍነው ጊዜ ያስታርቀን እንጂ ሰዋት አታስቸግሯት አልለመደችም ከኔ አማላጅ ባይሆን አብረን በፍቅር ያለፍነው ጊዜ ያማልደን እንጂ አማላጅ ካልሽም የለኝምና ሁነኛ ምለው ካሳለፍናቸው ጥሩ ቀን አንዱን ልክ ያለው አደራ ብቻ ታሪክ አርገሽው እንዳንለያይ ባሳለፍናቸው ትዕግስቶች ሌላ ጥሩ ቀን ሳናይ እንዳንለያይ ሰላም ነው አለን እግዚአብሔር ፈልጌውት ነበር ምን ነው ወደና አዎ ባለፈው የነገርኩት ምን ነበር የነገርከኝ ያው ላገባ እንደሆነ ነገርኩት የለ አራራራራ ልብ ገዛ ማለት እኮ ነው ጎሽ ግድ የለም አንተ አግባ እንጂ ያኛውን ለፈለከው ጉዳይ ውሰድ እኔ ሰርጉን በደንብ አድርጌ ደግሳለሁ ዋናው ነገር የሚፈልገው ልብ መግዛትሽ ነው እሺ አንበሳ እንደው ማሰብህ ብቻ አሉ እንጂ እዚህ ማንም ያቆም እውነቴን ነው ይሄ ልብ መግዛት ግዛቸው እንዴት አደርሽ አይ እንዴት አለው ምስኪንሽ እባክሽ እንደው እሱ እኮ ከተባረረ ቆየ ተዚህ ለቋል እኮ ወይ ሌሎች አሉ ከነሱ ማከል የምጠቁምኝ ይኖራል አው ጠቁምኝና አንዳቸውን በህግ አስታቅፋቸው ምን አባታቸው ለማ ለኔ እንዴ ምን ማለት አባቱን አታውቂውም እንዴ አውቀዋለሁ ማን ነው ግዛቸው ይሄ እኔ ግዛቸው ና ወሽ አባቱ ማን ነው አልሽኝ የት ነው የምታውቂኝ ግዝሽ ደብዳቤውን አንብበህ እኮ ትደውልልኛለህ ብዬ ስጠብቅ ይኸው ቀኑ ገፋ እንዴ ጤነኛ አይደለሽም እንዴ ጤናንሳ ተከበር ግዛቸው ነገርኩ ተከበር አረጋሽ በለኔ በፍጹም እኮ አላውቃትም ዝም በል ማወቅ አይበጠስ አየኛ መምህር አየኛ ሊቀልቀውንት ጎበዝ እኮ ነው በል አሁን መንላት አለበለዛ እሷን ያሳበጥክበትን ያሳብጥልህ አረጋሽ በለ እንዴ እኔ አላውቃትም ዝም በል ነይ እናቴ ነይ ልጅ እንጂ ማዕት አልያዘች ነይ ምን ችግር አለ ነይ ግቢ የምታቋቸው አልጋ ላይ ብቻ ነው ወደጅ ውጪ አታቋቸው ሌባ ሄሎ አብዬ ወይ እንዴት ነህ አለሁልህ መቼ ዛሬ
ከሰዓት እንኳን አይመቸኝም። ከሚዜዎች ጋር ልብስ ለማየት እንሄዳለን። ባየው ማታ ማድረግ እንችላለን። እሺ እሺ በቃ ርቺ እንጨርሻ። አቢ አግባኝ። አየሽኝ? ያለፈው ሳምንት ገቢ 185,235 ብር ከ40 ሳንቲም ነው። የአሁኑ ሳምንት ደግሞ 149,000 ብር። አይ ተክለ አብ መድኃኔዓለም በአፍጤመ ትክክል አድርጎ ያሳየኝ። ሌላ ምንም አይደለም። አይገርምሽም? ምን ሆንሽ? በጣም ድብርብር ብሎኛል። እኔን ድብርብር ይበልኝ፣ እኔን ክፍት ይበልኝ። ምንድነው እሱ ንገሪኝ። ቦቸራ ይናፈቀኝ። ቦቸራ የመጀመሪያው አይሻልም? ቦቸራ ምን አለበት አሁን ጄን ብትታዩ እኔ ፊት ቦቸራ ናፈቀኝ መብትሽ ነው። ግን እንዴት አይነት ነገር ነው? ቦቸራ ጄን ፊት ትንሽ እንደው አልበዛም? እንግዲህ ምን እናደርጋለን? አሁን ፈልጋለሁ። የት እንግዲህ እንዳለውም ዲቪ ደርሶት ተሄደ። አንቺ አሜሪካን ሄደሽ እናትሽ ጋር ትፈልጊዋለሽ። ታዲያ ደግሞ እኔ እዚሁ ሀገር ውስጥ ትፈልጋለሁ። ሌላ ምን እናደርጋለን? መቼም ተሁለት አንዱ አይጠፋም። እኔን እንደው አንድ ቀን አባብዬ ብለሽ አታውቂም? ኧረ ፍቅር አይነ ቢሴ ወንዳይል ሴታይል ማለት ይቻላል። እኔው ቤት ተገኘ። እስቲ ይሁን ሌጣውን አባዬ እንዳልሽ እዚህ ደረሽ። አሁን ቦቸራዬ፣ አይ ቦቸራ እንዴት የታደልክ ነህ እናቴ። 5 ሳንት ያላወጣህበት ሰው የን እየጨመረ ሲጠራ ጊዜማ ፊስ ነው። ሰላም ነው አለሁልሽ። አለን። ምን ሽር ጉድ እያልክ ነው? እኔም ብለህ ትርሲት እንዴት ነሽ? ምን ገባች እኮ የልጅ አባት ልሆንልህ አይደል እንዴ? እስኪ እሷን እንኳን አይተሰብሰብ በል። ለሞሉ ልጅ ይቆያል እንዴ? አረ ምን ይቆያል? በቅርብ ጊዜ ይኸው ተነቃጭሉ ዱብ ልታረጋው ነው። እናንተ ግን አይደብራችሁ? በእውነት ቦቸራ በሌለበት ነው የምታገባው? ቢያንስ እኮ ደስታው የጋራችን ነበር። ቆይ ለእኔ ብቻ ነው የሚናፍቀኝ? ምንም ትዝ አይላችሁ? ተቀይመከኛል አይደል? ኧረ አልተቀየምኩሽም። ጋሽ በለም ያኔ ከቤት ሲያባሩኝ አልተቀየምኩም። አንቺ ግን ከልብሽ ስገፊ ያኔ ያዘንኩ። እሺ ይቅርታ። ይቅርታሽ ያን ጊዜ ካልመለሰልኝ ምን ይሰራልኛል? አኪ እኔ እኮ በአንቺ ፍጹም ደስተኛ ነበርኩ። ቆይ መች ነው ከሀገር የምትወጣው? አገሬም ልክ እንደ አንቺ ፊቷን ያዞረችብኝ ዕለት። እሺ ስልክህን ክፈተው። መጀመሪያ አንቺ ልብሽን ክፈችው። ሙሽሮች የገቡ ስለሆነ ሁላችንም ተነስተን ሙሽሮችን በእልልታና በጭብጨባ እንድንቀበል ጋብዛችኋለሁ። ሙሽሮች እየተገቡ
እንግዲህ አቶ በላቸው የመክፈቻ ንግግር እንዲያደርጉልኝ እጋብዛለሁ። አቶ በላቸው ክቡራትና ክቡራን የልጅ አቤኔዘርና የመቅደላ የሰርግ ድምተኞች እንዴት ዋላችሁ? እግዚአብሔር ለዚህ ለተባረከ ቀን ስላበቃን የተመሰገነ ይሁን። በእውነት ልጄ አቤኔዘር በዛሬው ዕለት ያሳየኝ ትልቅ ቁም ነገር ከሰርግ ውጭ ማለት ነው። ማንም ሰው ሲወለድ ክፉ እንዳልሆነ፣ በወጣትነቱ ሊሳሳት እንደሚችል፣ ስህተትን ደግሞ ማረም እንደሚቻል ያስገነዘበኝ ልጄ ባልወልዶም ማለት ነው። በመሆኑ ለዚህ ለዛሬ ቀን በመብቃቱ እግዚአብሔርን የተመሰገነ ይሁን እላለሁ። ልጅ አቤኔዘር በእውነት የማይጠቅም የሰርግ ስነ ስርዓቱን ሲያከብር ለሌሎቻችንም ትምህርት ሊሆን የሚችል ነገር እንዳሳየን በተለይ ለግዛቸውና ተክላ እውነቴን ሁሉም ልጆቼ ናቸው። ለነሱም ጉልበት እንደሆናቸው አምናለሁ። እንግዲህ እግዚአብሔር ለዚህ ቀን ስላበቃን የተመሰገነ ይሁን። ፈቃዱ ተሆነ ደግሞ እድሜም እየለመን የዛሬ ዓመት ወይ ደግሞ 2 ዓመት የልጄ አክሊለንና የቦቸራን በእውነት ነው ሰርግ እንደዚህ ደግሰን አብረን ቁጭ ብለን ለማክበር ያብቃን እላለሁ። እድሜ ይስጥልኝ፣ ቆዩልኝ። ሁልጊዜ ደስታ አይጣችሁ። እግዚአብሔር ሀገራችንን ይባርክልን። አመሰግናለሁ። መልሱን